ሰላም የኢቲ ኦንላይን ቤተሰቦች እንዴት ናችሁልኝ? በዛሬው ፕሮግራማችን ሲድ ላይ በባለፈው የገዛችሁ ካላችሁ ሙንቢክስ ምናምን የገዛችሁ ካላችሁ እሱ እንዴት አድርጋችሁ ማርኬት ፕሌስ ላይ መሸጥ ወይም ለጨረታ ማውጣት እንደምትችሉ በዛሬው ፕሮግራማችን የማሳያችሁ ይሆናል። ትንሽ ስላልተመቻቸልኝ ነው ቪዲዮን ረዘም ያደረኩት እና እንዴት አድርጋችሁ ሱይ ላይም እንዴት አድርጋችሁ መሸጥ እንደምትችሉ ኦኬክስ የሚያገናኛችሁ እዛም ላይ እንዴት አድርጋችሁ መሸጥ እንደምትችሉ በዛሬው ፕሮግራማችን የማሳያችሁ ይሆናል። እንደተለመደው ፕሊዝ ቪዲዮ ላይክ አድርጋችሁ ጀምሩት። እናንተ ቪዲዮ ላይክ ስታደርጉ ቪዲዮ ለብዙ ሰው እንዲደርስ ለኔ ይረዳኛልና ፕሊዝ ቪዲዮ ላይክ ያደርጋችሁ ብትጀምሩት ደስ ይለኛል። ወደ ዛሬው ፕሮግራማችን ቀጥታ ስንሄድ ይሄ ነው መሸጫ ማርኬት ፕሌሱ። ሊንኩን ቴሌግራም ቻናላችን ላይ ታገኙታላችሁ ወይም ደግሞ እዛው ሲድ ላይ ኮሚኒቲያቸው ላይ የለቀቁት አለ ከታች መጨረሻ ላይ ያለውን የነሱንም ኮፒ ማድረግ ትችላላችሁ። ስለዚህ መጀመሪያ ሱይ ላይ እንሂድና በዛ ላሳያችሁ። ወደ ሱይ ዋሌታችሁ ከሄዳችሁ በኋላ እዚህ ጋር አፕስ የምትለውን አንድ ጊዜ ንኳትና ሰርች ማድረጊያውን አንዴ ስነኩት ከዚህ በፊት ሰርች ያደረጋችሁት እዚህ ጋር ይመጣላችኋል። ስለዚህ እሱን አንድ ጊዜ እንነካዋለን። ይሄን ስነኩት በዚህ መልኩ ይመጣላችኋል። ወደ ዳሽቦርዳችን እንሄዳለን። ቺን 3 ሰረዟን ነክተን ዳሽቦርድ ላይ እንሄዳለን። አሁን የማሳያችሁ ሱይ ዋሌት ጋር ኮኔክት ያደረጋችሁ ማለት ነው። እንዲሁም ደግሞ በእንትን ያገናኛችሁ ካላችሁ በኦኬክስ እሱንም ማሳያችኋለሁ። ስለዚህ በዚህ መልኩ እዚህ ጋር ከሄዳችሁ በኋላ ያገናኛችኋቸው ዋሌቶች እንደምታዩ እዚህ ጋር ኮኔክትድ ብሎ የሱይ ዋሌታችሁ ይመጣል። ይሄ እንደተገናኘ ካረጋገጣችሁ በኋላ ወደ ታች ወረድ ስትሉ እንደምታዩ እዚህ ጋር አሴት የሚል ነገር አለ፣ እንዲሁም አማውንት የሚል ነገር አለ። እዚህ ጋር ደግሞ ትራንስፈር የሚል ነገር አለ። እዚህ ጋር ምንድነው የምታደርጉት? ሱይ የሚለውን አንድ ጊዜ ስትነኩት ከሱ በፊት ሳልነግራችሁ ያለፍኩት ነገር እዚህ ጋር ይሄንን ዋሌት እና ስፔንዲንግ አፕ የሚል አለ። እነዚህን መቀየራችሁ እንዳትረሱ። ይችን የቀስት ምልክቷን አንድ ጊዜ ስትነኳት እንደዚህ ይቀየርላችኋል። ይሄ እንደዚህ መሆኑን መጀመሪያ እርግጠኛ ሆኑ። ከዛ በኋላ ነው የምትቀይሩት ማለት ነው። ከስፔንዲንግ አፕ ወደ ዋሌቱ እንዲልክላችሁ ማለት ነው። ከዋሌት ወደዛ ከሆነ ዋሌት ላይ ኦሬዲ ያለኝ ወደዛ ላክልኝ ማለት ነው። ስለዚህ ይሄንን ኮንቨርት ታደርጉታላችሁ መጀመሪያ። ከዛ በኋላ ነው እቺን አንድ ጊዜ የምትነኳት። እቺን ስትነኳት እንደዚህ ይመጣላችኋል። ስሎቭ ካላችሁ ስሎቭ የሚል ይመጣላችኋል። ሲድ ሙን ካላችሁ ሙን የሚለውን ስነኩት ይመጣል። ሙን ቦክሶች ካሏችሁ ደግሞ ሙን ቦክስ የሚለውን ስትነኩት ከታች ይመጣላችኋል ማለት ነው። ነገር ግን ሱይ ላይ ለጊዜው እየሰራ አይደለም። ያኛውን ቴሌግራም ቻናላችን ላይ ሊንክ አለ ያልኳችሁን እሱን አምታችሁ እዚህ ላይ ስታስገቡት አይሰራም። አሳያችኋለሁ። እሱን ለጊዜው ኦኬክስ ላይ ነው በደንብ እየሰራ ያለው። ሱይ ዋሌት ላይ ያስቸገረ ነው ትንሽ ስልኩ ላይ። በፒሲ ሞክሩት። በስልክ እዚህ ላይ እሱ መስራት ሲጀምር አሳውቃችኋለሁ። ካልሆነ ፒሲ ላይ ሄዳችሁ ወይም ላፕቶፕ ዴስክቶፕ ያላችሁ እዛ ላይ ሄዳችሁ መሸጥ ትችላላችሁ። እና ለማንኛውም ፕሮሰሱን ላሳያችሁ። ኮንቲኒው የሚለውን ትነኩታላችሁ። ኮንቲኒው የሚለውን ስነኩት እንደዚህ አፕሩቭ አድርጉ ምናምን ይላችኋል። ሲድን ይሄንን አፕሩቭ ታደርጋላችሁ። ይሄንን አፕሩቭ ካላችሁት በኋላ እንደዚህ ሎድ ያደርጋል። እዚህ ጋር ትንሽ ተጠብቁታላችሁ። እዚህ ጋር ዊዝድሮ ኢን 7 ዴይስ የሚለው ስሎቭ የሚለው ነው። ይሄኛው ስሎቭ የሚለው ላይ ስላደረግን ነው። እቺን ቀስቷን ነክታችሁ እነዚህ ሲድ ሙን እና ሙን ቦክስ የሚሉት ከሁለት አንዱ ካላችሁ እነሱ ላይ አድርጋችሁ ይሄንን ኢንስታንትሊ ዚዩ ትራንስፈር ማድረግ ትችላላችሁ። ካረጋችሁ በኋላ ነው እዛ ላይ ወስዳችሁ የምትሸጡት ማለት ነው። ነገር ግን መጀመሪያ ላይ እንዳልኳችሁ ሊንኩን ከቴሌግራም አንተን እዚህ ላይ ስናስገባ ኢረር ይላል። እሱን ላሳያችሁ። ማለትም ይሄኛው ቴሌግራም ቻናላችን ላይ አለ ያልኳችሁ እቺን ኮፒ ታረጋላችሁ። እቺን ኮፒ እናረጋታለን። ወደዚሁ ተመለሱና እዚህ ጋር ሰርች ማድረጊያውን አንድ ጊዜ ነክታችሁ ያንን እዚህ ጋር ፔስት እናረጋለን ማለት ነው። እሺ ይሄንን ፔስት ስታረጉት እንደምታዩት እንደዚህ ይላል ዌብ ፔጅ ኖት አቬይለብል እንደዚህ እያለ ያስቸገረኝ ነበር። ከዚህ በፊት ትላንትና ቪዲዮ ልሰራላችሁ ብዬ እንደዚህ እያለ ሲያስቸግረኝ ነው የተውኩት። ዛሬም እንደዚህ ነው እያለ ያለው። ኦኬክስ ላይ እንሂድና ኦኬክስ ላይ ያገናኛችሁ እዛ ላይ እንዴት መሸጥ እንደምትችሉ አሳያችኋለሁ። ይሄ ከሰራ የማሳውቃችሁ ይሆናል። እሺ ወደ ኦኬክስ ዋሌታችሁ ከሄዳችሁ በኋላ እዚህ ጋር ማድረግ ያለባችሁ ነገር ምንድነው? መጀመሪያ ላይ እቺን ትነኩና አንድ ጊዜ ኔትወርኩን ወደ ሱይ ኔትወርክ ቼንጅ እናደርገዋለን። አንዴ ተነኳትና እንደምታዩት እዚህ ጋር የተለያዩ ኔትወርክ ይመጣላችኋል። ታችሁ ወረድ ታደርጋላችሁ ወይም ደግሞ እዚህ ሰርች ማድረጊያው ላይ ሱይ ብለን ሰርች እናደርጋለን። እንደምታዩት ሱይ ይመጣል። ይሄንን ኔትወርኩን ሱይ ላይ አድርጉት። እንደምታዩት የሱይ ኔትወርክ ላይ ነው አሁን ያለ ነው። ይሄንን ሱይ ላይ ታደርጋላችሁ። ከሱ በመቀጠል እዚህ ጋር ከታች ዲስከቨር የምትላለች እሷን ዲስከቨር የምትለውን አንዴ ተነኳትና ቅድም ቴሌግራም ቻናላችን ላይ ያስቀመጥኩላችሁ ሊንክ ኮፒ አድርጋችሁ አምጣችሁ እዚህ ጋር ፔስት እናደርጋለን ማለት ነው። ፔስት ስታደርጉት ወደዚህ ፔጅ ነው የሚወስዳችሁ። ስለዚህ እቺን 3 ሰረዟ አንዴ ነክታችሁ ኮኔክት ዋሌት የሚል አለ እሱን አንዴ እንነካዋለን። ሱይ ዋሌት የምትላለች መጨረሻ ላይ እሷን አንዴ ተነካላችሁ። በድጋሚ ኦኬክስን የምንጠቀመው ስለዚህ ኦኬክስ የሚለውን ነካለን። ስለዚህ ሱይ ዋሌታችን የኦኬክሱ ተገናኘ ማለት ነው። 3 ሰረዟን እዚህ ጋር ጥግ ላይ ያለችውን በድጋሚ ስነኳት በዚህ መልኩ ዋሌታችሁ ይመጣል። ማይ አይተም የምትላለች እሷን አንዴ ከነካችኋት ያላችሁን ያሳያችኋል። ሙንቢክስም ያላችሁን ነገር እዚህ ጋር ይመጣላችኋል ማለት ነው። እንደምታዩት እዚህ ጋር ሲድ ሙን የሚል አለኛ ጋር ስለዚህ ይሄንን ያመጣልናል። አንዴ ትነኩታላችሁ እሱን። መጀመሪያ ላይ ግን ዋሌታችን ላይ ምን ያህል እንዳለ ላሳያችሁ። 1.345 አለ ባላንሳችን ላይ መጀመሪያ። ስለዚህ ይሄ ስንገዛ ምን ያህል እንደሚሆን አሳያችኋለሁ ስንሸጠው። ስለዚህ ይሄንን ካሳያችሁ በኋላ ወደ ዌብሳይቱ እንመለስና እዚህ ጋር ይችን አንዴ እንካትና በድጋሚ ማይ አይተም የሚለው ላይ እንሄዳለን።
እሱን ስትነኩት ያላችሁ እዚህ ጋር ይመጣላችኋል። ትንሽ ሎድ ያደረገ ነው። እንደምታዩት ያለን እዚህ ጋር ሲድሙን የሚለው መጥቶልናል። አንዴ ትነኩታላችሁ። እሱን ስነኩ ከታች ትራንስፈር ሊስት የሚል አለ። ሊስት የምትለውን ትነኳታላችሁ። እንደምታዩት አሁን እየተሸጠበት ያለበትን ዋጋ ያሳየናል። ከ1.1 እስከ 1.16 ስዊ ነው አሁን እየተሸጠ ያለው። ከዛ በላይ እየተሸጠ አይደለም። ስለዚህ እዚህ ጋር ይሄንን አንድ ጊዜ ትነኩታላችሁ። አሁን ምልክት ያረኩበትም ማለት ነው። እሱን ስነኩት ወደዚህ ፔጅ ወስዳችኋል። ኢንስታንት ሴል የሚል አለ እዚህ ጋር። ይሄ ምንድነው ጥቅሙ? ቀጥታ ምንም ሳትጠብቁ እዛው እንዲሸጥላችሁ ማለት ነው። 1.1 ስዊ ኢንስታንትሊ መሸጥ ትችላላችሁ። እዚህ ጋር ኢንስታንት ሴል ወይም ደግሞ ሴል ነው የሚለውን ከነካችሁት ቀጥታ እዛው ኢንስታንትሊ ይሸጥላችኋል ማለት ነው። አንዴ እንንከው። እሱን ስነኩት እዚህ ጋር 1.2 ምናምን የሚል አለ። ስለዚህ እዚህ ጋር አክሴፕት የምትላለች ኮኔክሽን ቢድ የምትለውን እሷን አንዴ ትነኳታላችሁ። እሱን ስንተነኩት እዚህ ጋር ትንሽ ሎድ ያደርጋል። እንጠብቀው። እንደምታዩ በዚህ መልኩ 1.06 ፊ ወደ ዋሌት ይገባል ይያልን ነው። ሌላው ለፊ ይቆረጣል። ስለዚህ እንደምታዩት አክሴፕት እንላለን ወይም ኮንፊርም ትላላችሁ። እንደምታዩት ሰክሰስፉል ብሎናል ማለት ነው። ስለዚህ በዚህ መልኩ በቀላሉ OKX ላይ መሸጥ ትችላላችሁ። ከሸጣችሁ በኋላ ወደ ዋሌታችን እንመለስና እንደምታዩት 1 ነጥብ ምናምን ነበር አሁን 2.4 ሆኗል። እንዲሁም ባላንሳችን 5.7 ሆኗል ማለት ነው። 2 ነጥብ ምናምን USDT ነው የሸጥነው ማለት ነው። በዚህ መልኩ መሸጥ ትችላላችሁ።